ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቃዱ ተገዶ ሳይሆን ወዶ ስለኛ የመረጠው በመስቀል ላይ መሞትን ነበር። ምክንያቱም ደግሞ እርሱ እርግማናችንን ካልተቀበለ እኛ በረከትን መቀበል ስለማንች፣ እርሱ ወንጀለኛ ካልተባለ እኛ ጻድቅ መባልም መሆንም ስለማንች የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ሞት ምስጢር እጅግ በጣም የሚገርም የሚደንቅና የሚያስደምም ነው። ጻድቃንን የሚያጸድቀው እርሱ እንደ ወንጀለኛ ተቆጠረ። እኛን ከቅዱሳኑ ጋር ሊቀላቀነንና ሊደምረን እርሱ ከወንበዴዎች ጋር ተቆጠረ። እልፍ አላፍ መላእክት በፊቱ የሚንቀጠቀጡለት ቅዱስ ቅዱስ እያሉ የሚሰግዱለትና የሚያከብሩት እንደ ኃጢአተኛ ተቆጥሮ በመስቀል ላይ መሰቀሉ ከአእምሮ በላይ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ሞት ምስጢር በስጋ አእምሮ የሚታሰብና የሚለካ የሚደረስበት የሚገመት አይደለም፣ በመንፈሳዊ አይን ብርሃን እንጂ። ከሞተልን በላይ የሚወደን የለም። የተወደድንበትን ዋጋና ልክ ሁል ጊዜም እያሰብን ዘወትር በፍቅሩ ልንደነቅ፣ ልንደመም፣ ልንገረም ይገባል። ምንም ልንሰጠው ልናደርግለት ባንችል እንኳን ልናደንቀው፣ ልናገለግለው፣ ልናነግሰው፣ ልናገነው ይገባል። ንጉሥ ይንገስ ለዘላለም።